ቶኝ እሱ ደግሞ ላሴ መሮኝ ኧረ አንተ በእናትህ ሞልክሲ ናቸው ሰረቀ በስጋ ድንግል ዘንበለ ዘርአ ብእሲ ወአድኃነን ለሔዋን አሬው ሚፍ ግድ የለም አንድ እንኳን ተረጋግተህ ምንም ሰማ ነገር የለኝ ተወኝ 3 አመት ሙሉ የታገስከው እንዲህ በቀላሉ ተስፋ ለመቁረጥ ነው ይልቀላል ስማ 3 አመት ሙሉ ቀላል ነው እንዴ ላንተ ያለ አንዳች ምልክት በተስፋ ብቻ ስታበቅ የኖርኩት ቀላል ነው እግሯን ትያይ ያንተን ከግርግር ቀራለ ይባሉ ስለ ቤዛዊት ማርያም ስለ መብርሃን ልጆች ያተለፉኝ ቶኝ እሱ ደግሞ ላሴ መሮኝ ኧረ አንተ በእናትህ ሞልክሲ ናቸው ቢያንስ ከእግዚአብሔር ጋር የሚያጣላን ነገር አትስራ ኧረ በእግዚአብሔር ቆይ ሲጀመር እሱ ሞኖክሲ ኖታ ሞኖክሲ ደግሞ ከሱ ባላቅም ከዓለም ተነጥሎ ከጣሟ ርቆ በገዳም ተወስኖ የሚጸልይ እንጂ ወደ ዓለም መጥቶ ገንዘብ የሚያሳድድ አይደለም አይደል እንዴ አይ ልክ ነህ ልጄ አልተሳሳትኩም እኔማ ቢርበኝ ቅጠል በጥሼ ቢጠማኝ ጤዛ ልሼ ቢደክመኝ ድንጋይ ተንተርሼ ከባቴ ሳልወጣ በጸጋ የሚያበረታኝን አምላክ አመሰግነዋለሁ ታሴድ ታዲያ ምን ይሰራሉ ዳዊቴን ሰቅዬ ባቴን ጥዬ ወደ ዓለም የወጣሁት ለራሴ ሳይሆን ከዮዲት ጉዲት የጥፋት ዘመን ሽሽት ለ1680 ዓመት በዋሻ ውስጥ ቤተ ክርስቲያን ሰርተው የእግዚአብሔርን ጽላት አሸው የኖሩት ቅዱሳን አባቶች አጽም መገኛ ለሆነችው ለራሴ ሳይሆን ከ30 በላይ ጸበሎች መንፈሳዊ ወዛቸውን በጠበቀ መልኩ በዋሻ ውስጥ ከመሰራታቸው በላይ የሁሉም ጸበሎች የሁሉም ጸጋ ባለቤት እግዚአብሔር ለመሆኑ ምሳሌ እንዲሆን ተደርገው ከላይ ከአንድ ስፍራ እርሱም ከቅድስት ሥላሴ ጸበል የሚመነጩባት ዳዊቴን ሰቅዬ ባቴን ጥዬ ወደ ዓለም የመጣሁት ብዙዎች ወላድ የሆኑባት ከካንሰር ከዲስክ መንሸራተት ከሌሎች በሽታዎች የተፈወሱባት ከሺህ ዓመታት በፊት ለነበረችው ታሪካዊቷ ቤዛዊት ማርያም ገዳም ነው አልገባኝም ተረደጇ ምን ሆነ ነው ለሰብ ተባጣ ይቺ ታሪካዊት ደጅ ይሄን ሁሉ ቅርስ ይዛ አገልጋዮቿና ጸበልተኞቿ በውሃ ጥም ሲሰቃዩ ከምንም በላይ መሬቷ በዳ ተይዞ ስመለከት እንዴት አስችሎ ልቀመጥ ልጆቼ ሰርቼ ባላመጣም ለምኜ አንድ ነገር ላድርግላት ብዬ ነው ያሳዝናል እኛ በራሳችን ጉዳይ ተጠምደን ቤተክርስቲያንን ስንረሳ ራሳቸውን በገዳም ወሰኑ ያሉ መነኮሳት ግን በአታቸውን ጥለው ቤተክርስቲያናቸውን ለማዳን ብዙ ነገር ሲያደርጉ እንመለከታለን ይቺም ደጅ ታዲያ ታሪኳን ጠብቃ ዛሬ ላይ የብዙዎች የድነት ምንጭ ብትሆንም በመጠጥ ውሃ ጦትና በዚህ በመታውት ሁለቱ መሬቶች ዕዳ ተይዛ ወደኛ መጮህ ከጀመረች ሰነባበተች እኔም ደጇ መጥቼ ይሄን ሁሉ ስመለከት ባለችኝ ትንሿ ጸጋ ችግሯን ወደ እናንተ አቤት ለማለት ይኸው ሁሉ መስዋዕትነት ከፍያለሁ ቤዛዊት ዓለም ወላዲተ አምላክን የምትወዱ በዚህ በመታውት የገዳሙ አካውንት ከ1000 ብር ጀምሮ የቻላችሁትን ያህል በማስገባት ኮመንት ላይ ደን ቤዛዊት ማርያም እንወድሻለን ብላችሁ ጻፉልኝ አደራችሁን አመሰግናለሁ